ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደዚህ ቆንጆ የበዓል ቅቤ ይዤላችሁ መጥቻለሁ። ተከታተሉኝ፣ ትወዱታላችሁ። ውድ ተመልካቾች እንደምታዩት እንደዚህ ያምራል። ከዛ ከዋጋው ጭምር አብረን እናያለን ማለት ነው። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ቅቤያችን ነው። አሁን በመጀመሪያ ቅቤያችንን እናቀልጣለን። ውድ ተመልካቾቼ ስንት ነው የተገዛው ካላችሁ ከሌላ ቦታ ነው ያስመጣሁትና በ850 ነው ያስመጣሁት። ይቅርታ በ6 አልኳችሁ። 850 ብር ነው የመጣው፣ ግን በጣም ቆንጆ ቅቤ ነው። በጣም ነው የወደድኩት ውድ ተመልካቾቼ። እንግዲህ እንደዛ አድርገን የምንጥድበት ድስት ላይ እንጥዳለን። እንግዲህ እሱ ፈልቶ ውሃ ጨምሬበት ቪዲዮ ምን መሀል ሳልሰራው ቀርቼ ነው። ውሃ ጨምሬበት እንደዚህ ረግቶን የተገናኘ ነው። አሁን አየሩ ቀዝቃዛ ስለሆነ ፍሪጅም አላስገባሁትም፣ ውጭ አደረኩት። እንደዚህ ረጋ ማለት ነው ቅቤው። አሁን እንግዲህ ውስጡ ያለውን ውሃ ስላረግንበት ውስጡ ከነቆሻሻው ቆሻሻ ካለው ወተቱን ይሄን አሬራውን ምናምን ይዞልን ይወጣል ማለት ነው ውሃው። እንደዚህ ወደ ጎና አድርገን ቅቤውን እናነሳዋለን። ከዛ ውሃውን እናጠልና ሌላ ተጨማሪ ውሃ ጨምረን እናጥበዋለን። ግን ንጹህ ነው፣ እንደምታዩት ውሃው ንጹህ ነው እና አሁን ላይ ቆንጆ ዋጋ ነው ያለው። 850 ቆንጆ ነው እና አሪፍ ዋጋ ነው ውድ ተመልካቾቼ። ከዛ አነጣጠሩን እናያለን። አሁን ይሄንን ወደ ጎን ያደረግነውን ሌላ እቃ ላይ እናደርገዋለን። እና በዓል እንዴት ነው እላችኋለሁ። በዓል እንግዲህ መልካም በዓል ብያለሁ። እንኳን አደረሳችሁ። በዓሉ ለሚመለከታችሁ እዚህ ጋር ውሃውን እናጠላዋለን። በርከት ያለ ነበርና ትንሽ ስለከበደኝ ለማጥላል ስላልተመቸኝ ነው። እንግዲህ በዚህ መልኩ እንደዛ አድርገን ውሃውን ማጥለያ ላይ አድርገን ለምን ይሄ የተሰባበረው ቅቤ እንዳይወርድብን እናጠላለን። እንግዲህ እንዳያችሁት ይኸው ከታች ቂጡ ይታያችኋል። ንጹህ ነው የምታዩት ማለት ነው። ንጹህ ይኸው እንዳያችሁት ፍርክስ ነው የሚለው። በዛ ላይ ደግሞ ያው ቪዲዮ ላይ ስለሆነ ስለማይታይ ነው እንጂ አሸዋ የሆነ ቅቤ ነው። በጣም ነው የወደድኩት እኔ። በጣም ቆንጆ ቅቤ ማለት እስከ ዛሬ ከምንዱ ቅቤ ገዛለሁ፣ ግን እንዳሁኑ ቆንጆ ቅቤ አላጋጠመኝም። እዚጋ እንግዲህ እንደምታዩት ጥቁር አዝሙድ አምሰናል፣ ነጭ አዝሙድ አምሰናል። ወዳው አምሰን ወዳው ፈይተን ትኩሱን ነው የምጠቀመው። ሞቅ ነው የምናደርገው ውድ ተመልካቾች። እንግዲህ እንደምታዩት የነጭ አዝሙድ ነው። ከዛ አብሻችንንም በተመሳሳይ እናምሰዋለን። አብሹ አልተቀቀለም፣ ዝም ብሎ መቁላት ብቻ ነው። ትንሽ እንደዚህ የሆነ ማርስል የሚመስል አድርገን እንቆላለን። ከዛ ኮረሪማችንን እንጨምራለን። ኮረሪማችንን ሞቅ እናደርጋለን ውድ ተመልካቾቼ። ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡኑ፣ ነባሮች እንዴት ተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ብዙ ኮረሪማ ነው የተጠቀምኩት፣ ሩብ ኮረሪማ ነው የተጠቀምኩት። እንግዲህ እነዚህ 4 ነገሮች አንድ ላይ ነጭ አዝሙድ፣ አብሽ፣ ጥቁር አዝሙድና ኮረሪማ ከዛ ፈጭቸዋለሁ። ይሄ ደግሞ እንትን ነው የቅቤ ማንጠሪያ ነው። እኔ ግን ከነንጨቱ ኮሰረቱን ከነንጨቱ ምናምን የተጠቀምኩት። ይሄው እንደምታዩት ይሄ ሁሉም አንድ ላይ ተፈይቶ ጨምሬዋለሁ። እንደዚህ እየተንተከተከ ነው። እንግዲህ እኔ እንትኑ ምንድነው ኮሰረቱ ስላነሰኝ ከነንጨቱ ነው የጨመርኩት። እንግዲህ እንደዛ አረፋው እስከሚጠፋ ድረስ ውድ ተመልካቾች እናንተ ከተከዋለን። ቆንጆ ነው፣ ብዙ አረፋ የለውም። መጀመሪያ ላይ ግን የመጀመሪያው ሳንፈቀፍቀው ተላይ አረፋውን አንስችለታለሁ፣ ወተቱም ማለት ነው። የመጀመሪያው ውሃ ልንጨምር ልናነጉረው ስንል ትንሽ እርድ በትንሹ የሻይ ማንኪያ ሩብ የምትሆን እርድ ጨምሬበታለሁ። እንግዲህ እንደዚህ ሆኗል። ተንተክትኮ እንደምታዩት አረፋ የለውም፣ ቆንጆ ሆኗል። አሁን በደንብ አድርገን ጥልል እናደርገዋለን። ወንፊት ላይ አድርገን እናጠለዋለን ውድ ተመልካቾች።
እና እንደምታዩት እዚህ ላይ ራሱ በጣም ነው የሚያምረው። በስማም ቅቤ ሲነጠር ትኩሱን ከዛው መቅመስ ደስ ይላል። ጾም ስለነበረ አልተቀመሰም እንጂ ግን ልነግራችሁ አልችልም እንዴት እንደሚጣፍጥ ሽታው። እንግዲህ ጣዕሙን ደግሞ ቀምሼ ሌላ ጊዜ ነው የምነግራችሁ። አሁን ግን ሽታው በጣም ነው የሚጣፍጠው። በጣም ነው የወደድኩት። በዚህ መልኩ አንጥሪው ብሎ ሰው ስለነገረኝ አዲስ አነጣጠር ነው። እንደዛ አልነበረም ማነጥረው፣ ግን እንትን ጨምሬበታለሁ ያላሳየዋችሁ ነገር እርጥብ በሶ ቢላ። እንግዲህ በዚህ መልኩ እንደዚህ አጥልየው እንደዚህ ተገናኝተናል። ይሄ እንግዲህ ሲረጋ ደግሞ እናየዋለን። እዚህ ላይ ትንሽ እንትን አለው ድቅቅ ያለው ቅመም እንግዲህ ረክቷል። እንደዚህ ውጭ ላይ ነው ያለው። እንደዚህ ቆንጆ ሆኗል። እንግዲህ ቀምሼ አላሳየዋችሁም እንዳልኳችሁ ጾም ስለሆነ